የጌታ መንፈስ ይሄ ሰው በብዙ ጥያቄ በብዙ ነገር ውስጥ አይምሮ ተይዞ ያሳየኛል። አይምሮ ተይዟል። ጠላት አይምሮውን ሊያሳብደው ጨርቁን ጥሎ እንዲሄድ የተሰራ የጠላት ስራ ያለው ከሱ ጋር የመጣ ሰው አለ። ኑ እስኪ ነይ። ምንሽ ነው? ወንድምሽ ነው? እንደዚህ አይነት ማወራው ችግር እንዳለበት ታውቂያለሽ? አውቃለሁ። ምን ያህል ጊዜ ነው የቆየበት? ወደ 8 ዓመት ነው። 8 ዓመት። የጌታ መንፈስ በተንኮል የተነሳሱ ቅርብ የሚመስሉ ሰዎች አንድ ጥንቁልና ቤት ሄደው አስጠንቁለው ነው አይምሮ እንዲለቅ ያደረጉት። እግዚአብሔር ግን እንዲህ ብሎኛል፣ ዛሬ ማለዳ አይምሮ ይመለሳል። አሜን። በናዝሬቱ ጌታ በኢየሱስ ስም ዛሬ ማለዳ አይምሮ ይመለሳል። አሜን። ፈር አሁን ነፃ ይውጣ። የአይምሮ ህመም ለአንዴና ለመጨረሻ ጊዜ ከህይወቱ ላይ አፍርሻለሁ። ኢየሱስ ከዚህ በኋላ ፈቷል። መጣችሁ መስክሩ። እግዚአብሔር አምላክ አያብድም፣ ጨርቁንም ጥሎ አይሄድም። ለ8 ዓመት የተያዘ አይምሮ ዛሬ ተፈቷል። አሜን። ስራ በርታ፣ ተባረክ። ወዳለ ቻው